ጤና ይስጥልን የፕሮግራማችን ተከታታዮች ይህ አብሲኒያ ሚዲያ ኒውስ ነው። ዜና እናሰማለን። ከዜናው ጋር ውድነህ አሰፋ ነኝ። የህዝብ ተወካዮች ምክር ቤት የውጭ ሀገር ዜጎች በአንድ ጊዜ ሊኖራቸው የሚችለውን የመኖሪያ ቤት ከአንድ በላይ እንዳይሆን የሚደነግግ ህግ አጸደቀ። ምክር ቤቱ የውጭ ሀገር ዜጎች የመኖሪያ ቤት ባለቤት የሚሆኑበትን አግባብ ለመደንገግ የወጣውን አዋጅ ያጸደቀው ዛሬ ማክሰኞ ሰኔ 24 2017 ዓ.ም ነው። ባለፈው ግንቦት ወር አጋማሽ ላይ ለፓርላማው ቀርቦ የጸደቀው አዋጅ ዛሬ ሲጸድቅ ከአዋጁ ስያሜ ጀምሮ የተወሰኑ ማሻሻያዎች በቋሚ ኮሚቴዎች ተደርገውበታል። የቀድሞው ረቂቅ ከመኖሪያ ቤት በተጨማሪ የውጭ ሀገር ዜጎች የማይንቀሳቀስ ንብረት ባለቤት የሚሆኑበትንም ድንጋጌዎች የያዘ ነበር። ሆኖም አዋጁ ለዝርዝር እይታ የተመራላቸው ምክር ቤቱ ከከተማው መሰረተ ልማትና ትራንስፖርት ጉዳዮችና ከህግና ፍትህ ጉዳዮች ቋሚ ኮሚቴዎች የአዋጁ ዋና ትኩረት በመኖሪያ ቤት ብቻ ላይ እንዲሆን አድርገው አሻሽለውታል። ቋሚ ኮሚቴዎች ባቀረቡት የውሳኔ ሐሳብ ላይ የማይንቀሳቀስ ንብረት የሚለው ሐረግ ሙሉ በሙሉ እንዲወጣም ተደርጓል። የውሳኔ ሐሳብ ይህ የሆነበት ምክንያት የማይንቀሳቀስ ንብረት የሚለው ሐረግ አሻሚ በመሆኑ አስፈላጊውን ትርጉም ስለሚፈጥር በዚህ መሰረት ማስቀመጥ አስፈላጊ ሆኖ በመገኘቱ ስለመሆኑ ተብራርቷል። ከዚህ በተጨማሪም ረቂቅ አዋጁ የማይንቀሳቀስ ንብረትን የሚመለከተው የትርጓሜ ንዑስ አንቀጽ እንዲሰረዝም ተደርጓል። በረቂቁ ለማይንቀሳቀስ ንብረት የተሰጠው ትርጓሜ በውጭ ዜጋ በሊዝ ባለይዞታነት ወይም ባለቤትነት የሚያዝ መሬት ወይም የመኖሪያ ቤት እንዲሁም ተያያዥ ግንባታዎች የሚል ነበር። የውሳኔው ሐሳብ በረቂቅ አዋጁ ውስጥ ከማይንቀሳቀስ ንብረት ጋር የተያያዙትን ድንጋጌዎች በሙሉ ትኩረት የመኖሪያ ቤት ላይ ብቻ እንዲሆን አድርጎታል። የውጭ ሀገር ዜጋ የመኖሪያ ቤት ባለቤት መብትን የሚመለከተው የአዋጁ ድንጋጌ ላይ አዲስ ንዑስ አንቀጽም ተጨምሮበታል። በዚህ ንዑስ አንቀጽ መሰረት የውጭ ሀገር ዜጋ የመኖሪያ ቤት ባለቤት የሚሆነው በሊዝ በጨረታ ስርዓት ብቻ ነው ይላል። የውጭ ሀገር ዜጋ የግንባታ ቦታ ማከናወን የሚችለው በሊዝ ጨረታ በሚሰጥ መሬት እንጂ በምደባ ወይም ተመሳሳይ አሰራር እንዳልሆነ ለመግለጽ አዲስ ንዑስ አንቀጽ መካተቱን የውሳኔው ሐሳብ ያስረዳል። ከዚህ በተጨማሪም የውጭ ሀገር ዜጎች ሊኖራቸው የሚችለውን የመኖሪያ ቤት ቁጥር ላይ ገደብ አስቀምጧል። ከአንድ ወር ገደማ በፊት ለፓርላማ በቀረበው ረቂቅ አዋጅ የውጭ ሀገር ዜጋ በአንድ ጊዜ የሚኖረው ከፍተኛ የማይንቀሳቀስ ንብረት ቁጥር በመመሪያው እንዲወሰን የተተወ ነበር። ነገር ግን ቋሚ ኮሚቴዎች ያቀረቡት የውሳኔ ሐሳብ ማንኛውም የውጭ ሀገር ዜጋ በማንኛውም በአንድ ጊዜ የሚኖረው የመኖሪያ ቤት ቁጥር አንድ ነው የሚል ገደብ አስቀምጧል። ነገር ግን የከተማና መሰረተ ልማት ሚኒስቴር ከሀገር ጥቅም አንጻር አስፈላጊ ሆኖ ሲያገኘው ቁጥሩን በመመሪያው የማሻሻል ስልጣን ተሰጥቶታል። የመኖሪያ ቤት ባለቤት ለመሆን መሟላት የሚገባቸው ቅድመ ሁኔታዎች ላይ አዲስ መስፈርት ተካቶበታል። አንድ የውጭ ሀገር ዜጋ የቤት ባለቤት ለመሆን ከሀገር ሰላም፣ ደህንነት፣ ጸጥታና ተያያዥ ጉዳዮች ጋር የሚያያዝ የክልከላ ገደብ የሌለበት መሆኑን እንደሚገባ አዋጁ ያትታል። ከዚህ በተጨማሪም የመኖሪያ ቤት ባለቤት የሆኑት የውጭ ሀገር ዜጎች መብቶችን የሚመለከተው የአዋጅ ክፍል ላይ የውጭ ሀገር ዜጎች መኖሪያ ቤታቸውን የማከራየት መብት ቢኖራቸውም መኖሪያ ቤቱን ለንግድ ዓላማ ማዋል እንደማይችሉ ግልጽ ድንጋጌ አስቀምጧል። ከዚህ በተጨማሪም የመኖሪያ ቤት ባለቤት ለመሆን በሊዝ መሬት የሚገኙ የውጭ ሀገር ዜጎች አጠቃላይ የሊዝ ዋጋውን በአንድ ጊዜ የመክፈል ግዴታ አስቀምጧል።
ይህ ግዴታ የተጣለባቸው ክልሎች ወይም ከተሞች የሊዝ ክፍያውን በአንድ ጊዜ የሚያገኙበትን እድል መፍጠር ስለሚያስችል እንደሆነ የውሳኔ ሐሳቡ ላይም አስፍሯል። ረቂቅ አዋጁ የውጭ ሀገር ዜጎች የሊዝ የቤት ግዢ ግንባታ ፍቃድ እንዲሁም ተያያዥ መንግስታዊ አገልግሎት ክፍያዎችን በተጨማሪም በውጭ ምንዛሪ ብቻ መክፈል አለባቸው። በውሳኔው ሐሳብ መሰረት ዜጎች የሊዝ የቤት ግዢ ግንባታም ፍቃድ ክፍያ እንዲሁሉ ሁሉም የውጭ ምንዛሪ መክፈል የሚጠበቅባቸው መንግስታዊ አገልግሎት ግን የመጀመሪያው ዓመት አገልግሎት ብቻ እንዲሆን ተደርጓል። አዋጁ በረቂቅ ውስጥ ያልነበረና ለክልሎች ስልጣንና ኃላፊነት እንደሚሰጥ አዲስ አንቀጽንም አካቷል። በዚህ መሰረት ክልሎች አዋጁን ድንጋጌዎች በክልላቸውና በከተሞቻቸው የማስፈጸም ተግባራዊነቱ ተገቢ ክትትል ድጋፍ የማድረግ የውጭ አገር ዜጎች ንብረት ይዞታን በተመለከተ በኢንፎርሜሽን ቴክኖሎጂ የታገዘ ዘመናዊ አሰራር የመመስረት ኃላፊነት አለባቸው። ይህ ቢቢሲ ዛሬ ያስነበበን ዜና ነው። ከኔ ጋር አብራችሁ ቆይታ ስላደረጋችሁ ከልብ አመሰግናለሁ። ይህ አብሲኒያ ሚዲያ ኒውስ ነው። ሚዲያችንን ለማሳደግ ላይክ፣ ኮሜንት እና ሰብስክራይብ ማድረጋችሁ የቤተሰብነት አሻራችሁን እንዳሳረፋችሁ ይቆጠራል። መልካም ቆይታ እመኛለሁ። ስላዳመጣችሁኝ ከልብ አመሰግናለሁ። ቴንክ ዩ